ችግሮቻችንን ወደ አላህ ስናስጠጋ አማራጮች እያሉን ወደ አላህ ስናስጠጋ አላህ እሳቱን ወደ ምቾት ይቀይርልናል። አላህን ከያዝክ ወላሂ ምንም አትሆንም። አውሮፓዎች ጭንቀት ውስጥ ወደቁ። ገንዘቡ ምኑ አለ፣ ደስታ ግን ራቃቸው። በምን ምክንያት? አላህ ዱንያ ላይ ያለ አልከፋም አላስከፋም ማለት አትችልም። አንተም ታስከፋለህ፣ የሚያስከፋም ሊኖር ይችላል። ስታስከፋም ይቅርታ እየጠየቅ ሲያስከፋም ወደ ሰፊ የኖርክ ኖራህችን ዱንያ የተለያሃት እንደሆን መልካም ነው። አላህ እንደዚህ አይነት ልቦና ይስጠን። አላህን ከያዝክ ወላሂ ምንም አትሆንም። ከአላህ ቀጥሎ በሰው እናትን ጓደኛ አድርግ። ወላሂ ርዝቁ እነሱ እጅ ነው ያለው፣ አኽላቁ እነሱ እጅ ነው ያለው። እስቲ እጄን ይዘሽ ዱዓ አድርጊልኝ በላት። እስቲ ጭንቅላቴን ይዘሽ ዱዓ አድርጊልኝ። ነጭናጫ ነኝ፣ ቲቢተኛ ነኝ፣ ግንፍልተኛ ነኝ፣ ብዙ ባህሪ አለ። እዚህ ጋር ማይኩን የያዘው ሰውዬ መላእክት እንዳልመስላችሁ አላህ ያጎደለብኝ ባህሪ አለ። ጭንቀት እንዲወገድ እህቴ ዚክር አብዢ፣ እስትግፋር አብዢ፣ ሰላት አብዢ። ዚክር የመንፈስ እርካታን ያመጣል። አላ ቢዚክሪላህ ተጥመኢኑል ቁሉብ። አዋጅ ንቁ፣ አላህን በማውሳት ልቦናዎች ይረጋጋሉ። አውሮፓዎች ጭንቀት ውስጥ ወደቁ። ገንዘቡ ምኑ አለ፣ ደስታ ግን ራቃቸው። በምን ምክንያት? አላህን ራቁ። ደስታ የሚመጣው አላህን ስንቀርብ ነው። ከአላህ ጋር ለምነት ያማረ ሲሆን ደስታችን የተሟላ ይሆናል። ስለዚህ አላ ቢዚክሪላህ ተጥመኢኑል ቁሉብ። አላህን እናውሳ። ሱብሃንአላህ፣ አልሐምዱሊላህ፣ አላሁ አክበር፣ ሰላት ዐለ ነቢ፣ እንደዚሁም እስትግፋር የመሳሰሉት መከራን ጭንቀትን ያስወግዳሉ። ደስተኛ ሀያት ለመሆን ዛሬ መልካም ነገር ላይ እንገኝ። ሰላም አለይኩም ወራህመቱላህ። ተወኩል ማለት ከችግሮቻችን ልንወጣበት የምንችለው በርካታ አማራጮች መንገዶች እያሉን ጉዳዩን ወደ አላህ ማስጠጋት ማለት ነው። ልክ ነቢዩላህ ኢብራሂም አለይሂ ሰላም ወንጨፍ ላይ ሆነው ወደ እሳቱ ሊወረወሩ ሲሉ ጅብሪል መጥቶ ያ ኢብራሂም አለከ ሓጃ ሲላቸው ምን ትፈልገው ነገር አለ? ምን ላድርግልህ? ተራራውን ልናድባቸው? ጩኸት ልልቀቅባቸው? ምድሩን ሰቅስቄ ልገልብጥባቸው? ምን ትፈልጋለህ ላደነህ ሲላቸው ካንተ ከሆነ አልፈልግም አሉት። ከአላህም ከሆነ የሚያደርገውን ያውቃል አላህ አሉ። ሐስቢየላሁ ወኒዕመል ወኪል አሉ። አላህ ማለት ያማረ መጠጊያ ነው አሉ። አላህ በቂ ነው አሉት። ታዲያ ጀሊሉስ ይህን ተወኩላቸውን አይቶ ዝም አላቸው እንዴ? ቁልና ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም። ችግሮቻችንን ወደ አላህ ስናስጠጋ አማራጮች እያሉን ወደ አላህ ስናስጠጋ አላህ እሳቱን ወደ ምቾት ይቀይርልናል። ያ ሰላም